ማለት እኔ ደግሞ እሱ ባለለት ቦታ ማሄድ አልፈልግም። ለዚህ ነው የምታስለቅሰኝ። ነይ ግቢ አንቺን ለማየት ፈልጋለሁ። እሱንም ስናፍቀኝ እኔ ያጣሁት አንቺን ነይ ትለኛለች እና ለዚህ ነው የለቀስኩት። እኔ ደግሞ አስጠላኝ መሄድ። አሁን ክርስቶስ ይበልና ጸሎት አድርጉልኝና እሷ ጋር ሂጄ እንድመለስ እናቴንም አይቼ ቤተሰቤንም አይቼ እንድመለስ እግዚአብሔር ለምኑልኝ። ለምን እንደሆነ አላውቅም፣ ግን አስጠላኝ። በቃ ነነቀ በረማ ሲጀመር ነነቀ ገሩ ሲነሞ ነቁቲ ነሞ ነቁቲ ሲነማ ሱኒ ስላ በከቀብሶት በሬገሜ ኑለማን ብቻ ነው ሲጀመር ነምን ቢያ ከሳ ማቲኮ ከሳ ነው ብቻ ቢያ አላጀራ ማቲኮ ከሳ ዘርማን ዘሪኮ ከሳ አነ ብቻት ቢያ አላጀራ ዘርማን ዘሪክ የከሳ በቃ አነ ተክቲ ቢያ አላጀራ እና እነሱ ሞ ሰብቻ ቀብሳይ ቀብሳ ኦሮሞ ከሳ ሰብቻ ቀብሳይ ቢያ ከኛ ከሳ ከዛ አመክኖ እሲን አትኮቶ ጀት inni achitti waan boqoteef isinis achitti waan duutti fakkaata biyya kanatti waan duutti fakkaatan kana gisee naa bilbiltu kootu etti ani immoo hundaa guuttaa na jibbisiisa galuu lakkoofsi koo forofaayilee sirna yaallo weedhas nambar kan jettan kun inside forofaayilee sirna እና gabaas gurgurachuu hin dandeenye geetaan gurgurachuu hin dandeenye የሆነ ላይፊ በነድ ኩሮ ከተኔ ፍቀቡ እንደደው ነንተ በደየታ ሞኮራ እንደደው ከሌተ እንደብ ያለቦሽ ነነራ ፈዳይተ ኮልፉ በርባዳ ናንኮ ፈልጪሱ እንደ በፊት ቀልዴ መለስበታለሁ ይጫወታለሁ ብዬ ሞክራለሁ ግን አይሳካልኝም ብለኛል እንደ በፊት ቀለዳለሁ ብዬ ሲያስብ ማለት ነው እንብለኛል በቃ ላይቭ ገብቼ የሆነ ነገር ለዋለሁ ስለ እንብለኛል ይመጣል ትዝለኛል እንዴ አልቻልኩም እኮ ጌታ ገባ ጉርጉራችሁ በላይ ከተመነ ክራ ከፈለ ደሬ ብዬ ጌታ ዱጋን ያወር ወጃችሁ እንደንደኝ ሽክ ብትሮ ጀደረ እንዴት ልስራ ሰው እኮ ኋላ ስራ እንዴት ነው የምኖረው የሰው ሀገሩ በዛው እንደ በፊቱ ስቄጭ አውቼ የሆነ ነገር ይላለው ስል እንብለኛል ወይም ደግሞ የሆነ ነገር ሸጥቼ እንደዚህ እየሳቁ የሆነ ነገር ይላለው ካልኩት አልችልም እንዴ ብላርገው እና እንደዛ ነው እላችኋለሁ ጋይስ ሊዲቪሽ ግለት እንደብ ያበርትላ ምን ተፈጥሮ ነው ምንም አልተፈጠረም የኔ እናት የኔ ውድ የኔ መልካም ወዳችኋለሁ እኔ ራሱ ግራ ገባኝ እኮ እናንተንም ግራ አስገባሁት ሰው ሀገሮች ውስጥ ሆኜ እግዚአብሔር ይመስገን ግን ጤነኛ ነኝ ግን አልቻልኩም እውነቴን እኮ ነው አልቻልኩም በቃ እኔ ደግሞ አልችልም ሰው የሚችል አለ አይደል እኔ አልችልም የሚችል ሰው አለ እኮ እኔ ግን አልችልም አልቻልኩም እረሳለሁ እላለሁ አልረሳም ይሁን ቅልፍ ካጣሁት 3 ወር አሁን ከመዳም ቤት ካወጣሁት ይሄን ስራ ከጀመርኩት ገና 1 ወር ከምናምን ነው እንቅልፍ ተኝቼ አላውቅም ጌታ እንቅልፍ የምለው የለም እንቅልፍ አይዘኝም በቃ ዝም ብሎ እግዚአብሔር ይመስገን አየር አለኝ ቲክቶክ ላይ አይደለም እዚህ የሚወደኝ በዋትስአፕ ነው የሚሸጠው እኔ ገባ ሲሸጠው ግን እግዚአብሔር ይመስገን እዚህ ይወደኛል የፈለኩትን ነገር ቢሸጠው ይገዛብኛል ግን ብሔረሰብ ነው የሚወደኝ እኔ ብሔረሰብ ነው የሚገዛብኝ ግን አልቻልኩም በቃ እንቅልፍ የለኝም እያሰብኩ ራሴን አመሰግናቸዋለሁ እኔ ወዶች አልቻልኩም እንደ በፊቱ ተመልሼ እጫወታለሁ ስልም
በቃ ትዝ ይለኛል። በዛም ደግሞ እናቴ ትደውልብኛለች፣ ግቢ በቃ ምናምን ትለኛለች። ለምን እሱም እዛ ሰራዊት ውስጥ ስለሞተ በቃ እሷም እዛ የሞተበት ነው መሰላት። እኔ ግን ያስጠላኛል። ደግሞ አሁን ስራ ጀምረሽ ወደ ሀገር ከተመለሽ ጋር መጥፎ ነው ታውቃላችሁ። አሁን ስራ ጀምሬ የራሴ ስራ ጀምሬ ሞቅ እያደረኩ ነው ይሄን ነገር የተፈጠረው። ግን አሁን ይሄን ሞቅ አድርጌ ዘግቼ ተመልሼ ኢትዮጵያ ገብቼ ከመመለስ እዚሁ ቻይል አድርጌ እሰራለሁ እንዳልል አልቻልኩም። እሷንም ደግሞ ጊዜ አልሰጠችኝም፣ እያስቻለችኝ አይደለም፣ ይሄው እየለቀሰችብኝ ነው። እኔ ደግሞ እዚህ ጋር ዘግቼ መሄድም ደበረኝ። ጀምሬያለሁ፣ ኦልሬዲ ተደስቼ ነበርኩት የጀመርኩት ይሄን ስራ እየሳኩት በቃ ተሰክቶልኛል፣ በቃ ደስተኛ ነበርኩትና አሁን ግን አልቻልኩም። ጌታ እተኛለሁ ስለው እንቅልፍ የለኝም፣ ይመጣብኛል፣ ትዝ ይለኛል ምናምን። እሰራለሁ ስለው ይኸው ዝም ብዬ ላይፍ ሲከፍተው ለቅሷሉ፣ በቃ ልቅምባ ይመጣል። ሰው እንደዚህ ማየት አልቻልኩም። ሸጠዋለሁ፣ አውቃለሁ፣ እብዜ ይገዛብኛል፣ እብዜም ይወደኛል። እኔ ማንም ብሄድ አልሰድብም፣ አስጫዋች ነኝ። ሰው በጣም ይወደኛል፣ እግዚአብሔር ይመስገን፣ የሰው ፍቅር ሰጥቶኛል። ግን እንደዚህ ስለው በቃ ያሳስበኛል። ምን እንደሆነ አላውቅም፣ ደግሞ ምን እንደሚያደርግም ግራ ገብቶኛል። እና በጣም ወዳቸዋለሁ። ሰው ያስፈልጋኛል እና በርቺ በሉ በቃ እንደዚሁ እየመጣችሁ እየገባችሁ በርቺ፣ ትጂዬ እንወድሻለን፣ በርቺ በቃ ምናምን ካላችሁ እረሳዋለሁ። በተለይ በቃ ኮሜንት አትጻፉልኝ፣ ጌታ ኮሜንት አትጻፉልኝ። ምን ሆነሽ ነው ምናምን አትበሉ። አትበረኝ። እና እስከሚገባ ድረስ ገባለሁ እኮ አልገባም አላልኩም። እኔ እገባለሁ። ገሌን እንደ ቢያን ይበርዴቡን ብርቅን ትንታኔና አችትስ ማለት እዛም ቤት ሰርቻለሁ። አፍታም ነኝ ጌታ ይመስገን። እዛ ስንት ክፍል ደርድሬ ማንም አይገባበት ክራይ የተተከራየ ነው ቤቴ ማለት ነው። እግዚአብሔር ይመስገን ነፍ ነው ያለኝ። እዛም እዚህ ነው አልሐምዱሊላህ ብር አለኝ፣ እየሰራው ነኝ፣ ጤና አለኝ። ግን በቃ አለ አይደል አገር ለምንድን ነው አገር የሚያስጠላን? ቆይ እሺ እና በጣም ወዳቸዋለሁ። ጆለን ቪታሚን ይበርባደን እሺ ዱፌራ ቪታሚን የምትፈልጉት የምግብ ቪታሚን የምትፈልጉት በፕሮፋይል ስር ዋትስአፕ አለና አውሩኝ። ኦፈርነት የምትፈልጉት ማለት ነው። በዛውም ደግሞ መስቀል የምትፈልጉት ሺፎን የምትፈልጉት አንድ መስቀል ግዙልኝና አበርቱን። በቃ አለ አይደለ እኮ በጣም መልካም ናችሁ አይደል? በቃ እቺ መስቀል አንድ ግዙና እቺ ትንሿ 50 ብር ናት፣ ትልቁ 100 ብር ነው። አባሳቱን በቃ በዚህ እንድታሳ ማለት ነው። እናንተ ይሄንን ሁሉ ነገር አንዳንድ ብትገዙልኝ ብታበሳቱ መጣችሁ ብትደውሉልኝ እረሳዋለሁ። በቃ እኔ ወደ ሮሴ እቀጥላለሁ ማለት ነው። ስራ ቢበዛብኝ እኮ አሁን እኮ ስራ አጥቼ ነው እንደዚህ አሳብ ብቻ የሆንኩት። ስራ እየሰራው አይደለም። ለምን በቃ እንደዚህ ተጨናነኩ ስላለ ስራ እየሰራው አይደለም። ለዚህ ነው ሀሳብ ሁሉ የሚመጣልኝ። ስራ እንደዚህ ጠንከር ብዬ ቢሰራ እረሳዋለሁ፣ ሁሉንም እረሳዋለሁ። ግን አሁን እኔ ስራ እንዳልሰራ መቶ እንደዚህ ትዝ ትልለኛል። በቃ እየሰራው አይደለም። እና ፕሮፋይል ስልክ ቁጥር ያለና አውሩኝ። ወፍረት መድኃኒት የምትፈልጉ እንደዛውም ደግሞ ቅባት ምናምን የምትፈልጉ ሺፎን የምትፈልጉ የአበሻ ቀሚስ እንደዚህ አይነቶች የምትፈልጉ በዚህ ተበላያየም አለ። በቃ ቱታ የምትፈልጉ መስቀል የምትፈልጉ ፕሮፋይል ስር ዋትስአፕ አለና እመቤቴ ማርያም ይኸው እጩ ምሳኢልም አለ። ይሄ ትልቁ 100 ብር ነው። ይሄ ትንሿ ደግሞ 50 ብር ናት። እንደዚህ እየሸጣችሁ እየገዛችሁ አበርታቱ። ይሄ መድኃኒት ደግሞ የወፍርነት ነው። ይሄ መድኃኒት ዳሌና ያሶፍራል። በፊት የምታውቁ ልጆች ካለ በጣም ቀጭን ነበርኩ በፊት ድሮ የምታውቁ ሰዎች ይሄ ተጠቅሜ ነው። ይሄ ውስጥ ያለው ደግሞ ዋኬ ነው። ለዚህ ላይ እዚህ ውስጥ ደግሞ መድኃኒት ነው ያለው። ይሄ ውስጥ ያለው ይሄ ነው ማለት ነው። ገብታችኋል? ይሄ አንድ ሀባ ነው የምትወስጂው። ቀኑን ላይ የበላሽ ነው የምትወይም። ምግብ የከለከላቸው የመዳም ቅመሞች ራሳችሁን ጠብቁ። ዋጋም ውድ ቢሆን ይሄ አንዴ ከተጠቀማችሁት ይሄ በጣም ውድ ነው። ግን ምግቡ እንዴት እንደምትበይና በደንብ ውሃ እንደምትጠጪ ውሃ አሁን ይሄንን አንድ ወስዳለሁ።
ቀን በቃ አፌ ነው የምደርቀው። ሁዱ ናቲ ባሰይት ዳሌ ነው የሚያወጣው። ገና ስፖንጅ ገዝተሽ ጭንቅ ፍርድ ይገማል። ደግሞ ስፖንጅ ይገማል አለ አዲስ የትዮ ስፖንጅ ገዝታ አንተ ደግሞ ምንድን ነው ስፖንጅ ገዝታ አሁን ሊያው ዛሬ ልብታ ይወጣና ራያቸው ሰውዬው ነው አንበሳ ይዞ የመጣው እና አንበሳ ፈራለሁ። አሁን እኔ እንደዚህ ይሄን ወስጄ ቀን ሁሉ አሁን አልበላሁም። እኔ አልወሰርኩም። እኔ ትቻለሁ። ለምን ብትሉኝ እኔ ትቻለሁ። በፊት መዳም ቤት ሆኜ ነው የሚበላው። አሁን ግን ከመዳም ቤት ከወጣሁት ትቻለሁ። ምክንያቱ አቤት ወጪ የመዳም ቅመሞች፣ አቤት ወጪ የውጭ ውጭ ወጣለሁ ብለሽ አዳሜ ማለት ነው። እንዲህ ሙጥ አትበይ። አርፈሽ ዩኒፎርምሽን ለብሰሽ ወደ ስራሽ ሀቢብቲ። ይሄ አንድ ከበላሽ ሩዝ አንድ በርድስቱ እንኳን እንትን አይልሽም የኔ እናት። እና እንዳትበይ። እኔ አሁን እናቴ ለዚህ ነው ያልበላሁት። ቆይቻለሁ ከከፈትኩት። ይሄ ማዳም ቤት ሆኜ ነው የከፈትኩት። አንድ ማለት ነው። ይሄ አንድ ነው። 60 ፍሬ ነው የሚይዘው። እመብርሃንን ይሄንን ከበላሽ አንድ ፍሬ። ይሄ አሁን ስንት ነው ያለው እዚህ ውስጥ? ስንት ነው ያለው? የት ነው ያለው? ይሄው 60 ፍሬ ነው ያለው። ግን ይሄንን በልተሽ አፈር ነው የምትበይው። አፈር ዘቀሽ ነው የምትበይው። እንደ እኔ እኮ ስሊፒኒ የደበኩ ነው የሚበላው። አሁንም በላለሁ። አሁን ውሃ ደግሞ አቤት መድኃኒዓለም ወዬ ፍቅሬ መጣሽ። አንቺ እንዴት ነሽ? አትፈልግኝም? ወዬ ልቡ እኮ እየዛቅሽ ነው እናቴ፣ እየዛቅሽ ደግሞ ሆድ የሚባል የለም። ቦርጪ አላመጣም። ቦርጪ የለም። ይሄ ዳሌና ፊትሽ ብቻ ነው። ፊትሽ በጣም ነው የሚያሳምረው። ጌታን በጣም ነው የሚያሳምረው። የገዙት ልጆች የተጠቀሙት ልጆች አለ ጭቅ ነው። የትም ቦታ ላይ ካለው ግን ከኢማራቲ በተለይ አልክም። ኢማራቲ ብቻ ነው የምልከው። እና ቅባቶች አሉኝ። ጠንከር ብዬ እንድሰራ አበረታቱኝ። ዋጋ ግን እንትኑ እንዴት ነው ብትገዢ ታውቃለሽ? ይሄ ምንድነው? ስፖንጅ ዳሌ ዋትስአፕ ዋጋ በዋትስአፕ ነው ጋይስ። ላስጎ ዋትስአፕ ሁላችሁም ፕሮፋይል ስልክ ቁጥር አለ። በዛው ደግሞ ኳተር አልክም። እኔ ኢማራቲ ብቻ ነው። መጀመሪያ የኢማራቲው ሴቶች እንደዚህ ስፖንጅ ካወጣች ከዛ በኋላ ነው ወደ ሌላ አገር። ለምን ታውቃለሽ? እኔ ለምን ይሄንን ከሰው ምንድነው ከሰው ልይት ያለ ሱፐር ማርኬት የከፈትኩት ምክንያት ታውቃለሽ? ታውቃለሽ ሆይ የኛ የዱባይ ሴቶች ለቃሺ ነው። የዱባይ ሴቶች ሌባ ነው። የዱባይ ሴቶች አጭበርባሪ ነው። የዱባይ ሴቶች ቀጣፊ ነው ስሉን ቀጫጭን ናቸው። የዱባይ ሴቶች ዘራፊ ናቸው ስሉ አንድ ሰውዬ ጋር ጊፍት ገብቼ አንድ ቀን ሐዋሪው አፋይን ታንኪው ብዬ ዝም ብዬ ጌታ ዝም ብዬ አወራሁት። ከዛ ሰውዬው ሼፓ መድኃኒት አመጣልሻለሁ። ዶክተር ነው ሰውዬው፣ ዶክተር ነው አለኝ። እና የት ሀገር ነው ብዬ ስጠይቀው ሰውዬው ግን ያለው ቱርኪ ነው። ቱርኪ የፀጉር ተካያ የሆነ ማኛ ደንበኞች እና የእነንትና ደንበኞች ዳሌ ደንበኞች። ከዛ ኢራኒ ነው አለኝ። ኢራኒ ጋር ደወልኩት። ደንበኛ እናቴ የሰውዬ እህት ኢራኒ ናትና ሲነግራት ይስሐፍ አለችኝ። አያምሐፍ አለችኝ። ለየት ያልኩ ሱፐር ማርኬት ትጂዬ የእናንተ ፍቅር ልጅ ከፈተችላቸው። አሁን 1000 አይደለም ለቦይ ፍሬንድ የምትሰጪው አይደለም ወይ? ስለዚህ በርካሽ ዋጋ ከኔ ጋር ከ1000 በ1000 በ2000 አይደለም ዳሌ የገዛሽ እንደዚህ ስፖንጅ ቂጥሽ የሚያቃጥለው የኔ ቅጥል ልበልልሽ፣ የኔ ፍቅር፣ የኔ ጠንካራ ሴት፣ የኔ ጀብዱ፣ የኔ ጎበዝ፣ የኔ ኮርሚቲ፣ የኔ ሁንደኮ፣ የኔ መረኮ፣ የኔ
አለ ብዬ ሱፐር ማርኬት ሳሪ ጋይጂ ሀቢባ ጋይጂ ሁሉም ጋይጂ ሁሉም አደባባይ ሂጂ ዶክተር ጋይጂ ዶክተር ናፊ ጋይጂ የማንም በጠብጦ የሚሰጥሽ እንዳይመስልሽ ማር ነው ምናምን ቅዘን የጨመሩላቸው እንደዚህ በጥብጦ